እችን እናወጣትና ለትንሽ ደቂቃ እችን ነገር እናወጣታለን። ما وشو ግብአቶች እንትን ትላላችሁ ታደባለቃላችሁ። ከዛም በኋላ ምን ማድረግ በከላጥ በዚህኛው ከላጥ የቱን ላሳያችሁ። ታያችሁ በዚህኛው ከላጥ እዚህ ውስጥ አርጋችሁ እንትን መደለቅ ልክ እንደ ኢትዮጵያ እንደሚዘጋጅ ማለት ነው። ከዛ ወይም ፎረን ውስጥ ወይም የሆነ ቦታ ዘርጋ አርጋችሁ ማስቀመጥ ቤት ውስጥ ሙቀት አይደል ይደርቃል። እንደ ኢትዮጵያ አያስቸግርም። ከዛ ምን ታደርጋላችሁ? ከደረቀ በኋላ ኦልሬዲ ሁሉንም ነገር ጨምረናል። የኢትዮጵያ በርበሬ ላይ የሚጨመረውን ግብአቶች ሁሉ ጨምረናል። ፐርፒካው ላይ ማለት ነው። እነሱ የሚጠቀሙት ማያቃጥለው ዝም ብሎ አይደል የተፈጨው፣ እሱም በርበሬ ላይ ማለት ነው። እናንተ ግብአት መጨመር የኢትዮጵያ ቅመማቶች ምናምን ናቸው። እሱን ጨምረን ማዘጋጀት በራሳችን እጅ። ቅቤም ቢሆን ልክ እንደዛው። ቅቤ ደግሞ እንትኑን እናዘጋጃለን። ምን ነበር ዝብዳው የለም ልክ እንደ ኢትዮጵያ እንትን ቅመማት እናዘጋጅና የኛውን ዝብዳውን አቅልጠን ቅመማትን እንጨምራለን፣ እናስቀምጣለን። ፍሪጅ ሳይሆን ከፍሪጅ ውጪ በሰል እንዲል እስከ የኢትዮጵያ ሽታ ያለው ቅቤ እንዲኖረው ማለት ነው። ቆየት ሲል የኢትዮጵያ ቅቤ ነው የሚለው። ሲጀመር ቅቤም ነው በቃ። እሱም ቅቤ አይደለም እንደ ኢትዮጵያ እንትን ይላል ማለት ነው። ያ ውጪ ላይ ሲቆይ ለረጅም ጊዜ አስቀምጡት፣ አይበላሽም። እና ዶሮም ካማራችሁ ምንም አማራችሁ የትም ሆናችሁ ሰርታችሁ መብላት ትችላላችሁ። ግዴታ የኢትዮጵያን ነገር አይደለም። የኢትዮጵያን ነገር
በቤት ውስጥ ማዘጋጀት ይቻላል። በቤት ውስጥ ባለው ነገር ማለት ነው። ልክ የኢትዮጵያ ነው የሚለው ሽታው ራሱ እጅ ነው የሚያስተካክለው። እና ለራሴ እንጀራ ልጋግር ነበረ። ትንሽ ቪዲዮም ስለሚረጅም እንትን ስለሚል ረዘም ስለሚል ምን እናደርጋለን? ትንሽም ስራም በስራም እንትን እያልኩኝ ስለሆነ ለውጣም ስለሆነ እዚህ ላይ እናቆማለን። ፓርት 2 እያልኩኝ እቀጥላለሁ ማለት ነው። የሰው ከመልቀቅ ይሻላል በሚለው ነው የተሻለ ቪዲዮ እስክንሰራ የሰው ከመልቀቅ የኛው ይሻለናል በሚለው ነው የምንንቀሳቀሰው ነው። እያያችሁ ለማየት ደስ ባይልም እንኳን ከፍታችሁ ተውት ይቁጠር እና እንደዛ እላችኋለሁ። እንደውም እስከዛ ድረስ አንድ እስቲ ልሞክር። የኢትዮጵያ እንጀራ ለምን እዛ ብቻ ያየን እንትን እንላለን። እስቲ ሰው እንዴት አቦጋግሮ እንደሚበላ ዛሬ ለመጀመሪያ ጊዜ ሞክራለሁ። በርበሬውን እንዳልኳችሁ ማዘጋጀት ቅቤውንም እንደዛው እና ለምን አታውቁ ብዙ ነገር በቤት ውስጥ ባለው ነገር የኢትዮጵያን ነገር እዚሁ ማዘጋጀት ይቻላል። ባላችሁበት የትም ኖሩ የትም እንሞክር። እኔ እንደዚህ ደፋ ነው ማለት ነው። የሙከራ አንድ እያለን እንጀምራለን። ሊጥ አሳነስኩት። እስኪ እንዴት አድርገው እንደሚሰሩ ዩቱብ ላይ አይቼ ነው የሞከርኩት። ዱቄቱን አምሼ ማለት ነው። ይሳካል አይሳካም? ወይ የልጅ ነገር አለ እናንተ። እውር ነው እንጀራው፣ አይን የለውም። ይሄም መነጽር ያስፈልገዋል። ይሄም መነጽር ያስፈልገዋል። እናንተ ምንም አይልም ጌታ ሲታይ ግን የኢትዮጵያ እንጀራ ነው የሚመስለው አይኑ ምናምን። ሞክሩት። በእውነት የኢትዮጵያ እንጀራ ነው የሚመስለው። ስለዚህ የሚያሳያችሁ ቹክዬ ነው። ፓርት 2 እያልኩ ቀጥላለሁ።